ከ6 ዓመታት በፊት ለሳን ፍራንሲስኮ ፖሊስ አንድ አስገራሚ ደብዳቤ ደረሰው። የማይታመን ወይም አስገራሚ የሆነውን ያንን ደብዳቤ ፖሊስ ይፋ ለማድረግ አልደፈረም። ያንን መሰል ደብዳቤ የሳን ፍራንሲስኮ ቴሌቪዥን ስም ካልተጻፈበት አድራሻ ደረሰውና ከአንድ ዓመት በፊት በነበረው ጥር ወር ላይ ይፋ አደረገው። ደብዳቤው ከ56 ዓመታት በፊት ከአልካትራዝ ወህኒ ቤት ባመለጠው በዊሊያም አንጀሊን የተጻፈ መሆኑን ይጠቅሳል። በደብዳቤው ላይ እሱ ሞሪስ ስሜ ምህረት ይባላል። ከዛሬ 7 ወር በፊት በደረሰብኝ የመኪና አደጋ የማየት ብርሃኔ ሙሉ በሙሉ አጥቼ ነበር። እናም ፈጣሪን ከገባሁበት ነገር እንዲያወጣኝ ተመልሼ ማየት እንድችል ወደ ብርሃን ዓለም እንዲቀላቅለኝ ሁልጊዜም በጸሎት ተጋ ነበር። ይገርማችኋል፣ የምወደው ባለቤቴ እንኳን ሳይቀር በዚህ የመከራ ቀናቶቼ አብሮኝ ነበር። አንድም ቀን አልተለየኝም ነበር። እናም ግን ከዕለታት በአንደኛው ቀን ድንገት ወደኩኝና ከመሬት ጋር ስጋጭ በተአምር የማየት ብርሃኔን መልሼ አገኘሁኝ። ግን ምን ዋጋ አለው? ባየሁበት ቅጽበት ምን አለ ባላየሁ ብዬ ነበር ያልኩት። የተመለከትኩት አጋጣሚ እጅግ ከባድ ነበር። አምላኬን ድጋሚ እንዳማረር ነው ያደረገኝ። ምን አለበት ለዚህ ነበር ወይ ማየት የቻልኩት እስክል ድረስ ነበር ያልኩት። ዋሴ አመመሽ እንዴ? ነይ አመመሽ? ነይ ውዴ። ምን ነው እንዴ? በጥፍ እያጠናገርሽ ምን ነው ትያለሽ እንዴ? ቀስ ቁጭ በይ። ቁጭ በጣም ያዞረኝ ነው። አይዞሽ ማሪ ጥራኝ። ማሬ ነይ እስኪ ነይ። ምን ሆንሽ ነው? ምንድን ነው እየዘረርሽን? ምንድን ነው ማለት ነው የተፈጠረው? ነው እንዴ? ማነው ፈቶ የነቀቀብኝ? እንዴ ምን ይሆንሽ ነው? አቆላሸሽኝ እኮ። ወይ አምላኬን ድጋሚ እንዳማረር ነው ያደረገኝ። ምን አለበት ለዚህ ነበር ወይ ማየት የቻልኩት እስክል ድረስ ነበር የሆንኩት። የገጠመኝ ነገር በጣም ከባድ ነበር። ግን ከዛም በኋላ እንደማያይ ሆኜ የቤቴን ታሪክ ማየት ስለነበረብኝ በዛ ሁኔታ ውስጥ ቀጠልኩኝ። አምላኬ ሆይ ይሄን ነበር የለመንኩት። ማየቴ ለዚህ ነበር ወይ? እኔ ከዚህ በኋላ አንድ ቀን እዚህ ቤት ማደር አልፈልግም። ውልቅ ማለት ነው የምፈልገው። ለምን ሲባል? ሚስትህ እኮ በደንብ ነው የምታየው።
አታይም አልኩሽ እኮ አታይም። የሰሞኑን ባህሪዋ ነው። አሁን እቺ ዳፍንታ ምኑን ነው የምታየው? ይልቅ ነው እባክሽ። የማያይ ሰው ብትሆን ነው እንዴ እንደዚህ ብልት እየለየች የምትማታው? የሚያይ ሰው ራሱ እኮ እንደዚህ አያደርግም። አይ እኔ ራሱ በላልታታለሁ። አንተ ከተመቸ እኔ አላውቅም። ከዚህ በላይ ግን እኔ መቆየት አልችልም። የሰማሽ ነው? ይኸውልሽ ሰሞኑን እንደመታች እማታለው ብትል እንደገና ይኸውልሽ እኔ ራሱ አይኛይም ብዬ አፍንጫዋን ነው የምላት። እሺ እኔ ግን በቅቶኛል እንዴ በቃኝ። ካሁን በኋላ አንዴ ብትነካኝ የምሬ ነው ጨርቄን ይዤ ነው ልቅም ነው። እኔን ለማን ጥለሽ ነው? ከጠፋሽም አብረን ነው የምንጠፋው። ባይሆን እንደሱ ይሻላል። ይሻላል? አዎ እኔ እኮ በህልሜ እየመሰለኝ ነው። ከለርሽ እስከሚለቅ እያቀፍኩሽ በህልሜ ፍቅር ወይ እንዴት ነሽ? እንዴት ነህ? የሆነ ዕቃ እንትን ብያለሁ ምን አጣ? እረስቻለሁና ማሪ ትፈልግልህ ወይስ? አይ እኔ ምንሽ እናቴ ወይ ምን እየሰራሽ? ደብዳቤ እየጻፍኩ ነው። ደብዳቤ እየጻፍኩ? ለማን? ዛሬ ለፈጣሪ ነው ደብዳቤ የምጽፈው። ማይ ሻይ አመጣሁልሽ። አዎ ሸቶኛል እኮ ገና ስትገቢ እንደመጣሁ ያለው ማሪ። ወደ ሻይ ነው ያፈላሁልሽ። ሙያሽ እንደሆነ ያስመሰከራ ነው። ማሬ ገባች ወጣች። ወደ ምን ላድርግልሽ? ትንሽ ሻይ ጨምርልኛል። እሺ ይሄ ቆንጆ ጨምርልሽ። ምን ፔርሙስ ልትወስድ መታ እዚህ ላይ ታስነጥሳል? ሂጂ ቀስ በል ዛፍ ይቅርታ ጋሼ። እንዳለ ኖር እንዳለ መጣ። ሰላም ነህ ወይ? አለ ወይ ማልክ እኮ አጫውተው እንጂ አጫውተዋለሁ። ምን እንደ ጀማሪ ቃሚ ፊት ለፊት መቶ ያፈጥብኛል እንጂ እንዴ ምን ነው ተጫውት እንጂ ዝም አልክ እኮ። ያው ዘንድሮ የሚታየው ነገር እኮ ከጫት በላይ ያመረቅናል። እሱስ እውነት ብለሃል። ጀመረሽ እንግዲህ እሱ ሲናገር መገልፈጥ ጀመረሽ። ዋሲ ታውቂለ እንዴ እንዲህ እኮ በጣም አስቂኝ ሰው እኮ ነው። ለማንኛውም ጸሎት አድርጌ ልምጣ። የጸሎት ሰዓት ይደርሱብኛል እና ዘንሽ ተጫውቱ። እሺ እንዴ ሻይ ቡና ምናምን በል። እሺ ቀስ ይኔ ቀስ
ቀስ ብለሽ እናቴ። ምን ነው ዋሴ? እንደዚህ ይደረጋል? ምን አደረኩ? ምን ሳረጋዬ? ምን ሆነ? ምን አደረኩ ጭራሽ ትላለህ እንዴ? ምን አደረኩ እንዴ? እንዴ ተገናኝታችሁ መርፌና ክሮናችሁ እያያችሁ? ስማ ይኸውልህ ጭኔ ላይ ያስቀመጥኳት በርግጥ እና ዝሙት ፈጸምኩ ማለት ነው። ምን ሆነ? ከዚህ በላይ ምን አለ? እንዲህ እያያችሁ ማለት? ኧረ በጣም ግን ነው እውነት በጣም ነው እንዴ? እቺን የመሰለች ሚስት ፊት ከሰራተኛ ጋር እንደዚህ ትሆናለህ እንዴ? ይኸውልህ ሰውዬ አንተ የተናደድከው ጆፌ ጥለህባት ስለነበረ ነው አይደል? ወይስ ሌላ ምን ጉዳይ አለ? ተሰማኛለህ? እኔ ጆፌ ብጥል እኮ ያምርብኛል። ሚስት የለኝ ምን የለኝ። አንተ በአደጋ በቅርቡ እንደዚህ በሚስቷ አይኗን ባጣች ሚስት ፊት እንደዚህ አይነት ትባልጋለህ? ኧረ አትፍረድ፣ አትፍረድ። ተው ግን ተው። እኔ ግን ይኸውልህ ምን አጣ ነው ምን አጣ ሰው አይረዳኝ። ተው እኔ ለራሴ በሽተኛ ሚስት ይዤ ስንት አይነት ነገር እያሳለፍኩ እንዳለ። ቆይ እስቲ በደንብ አልቅስ እስቲ። እንካቺ ያዛ እንዴ ካንተ ብሶ እንደዚህ ትላለህ? አንተ ምን ተበደልክ? ምን አይነት ክፉ ሰው ነህ? አሁን እንዳለቅሰ ነው ሶፍት የምታቀብለኝ እኮ። ምን ተበደልክ እስቲ? ተወኝ እስኪ። ሁሉም ቢናገሩት ሆድ ባዶ ይቀራል። ተወኝ። እኔ ለራሴ ብዙ ጠውረዶችን ነው እያሳለፍኩ ያለሁት። አንተ ሌላ ነገር ነው የምታስበው። እኔ አሁን ማሬን መንከባከባት ሚስቴን እንድትንከባከብልኝ ቤቴን እንድትጠብቅልኝ ነው። አንተ በግምት ዝም ብለህ አፍህን ተከፍታለህ። ይሄ ሁሉ ሰው የምትፈጥረው አሁን እጅ ከፍንጅ ስለያዝኩ ነው አይደል? እና በአደጋው አይኗን አጣች እንጂ ሌላ ምን ያቃታት ነገር አለ ወይ? ምንድነው የተፈጠረ ነገር አለ? አትፍረድ፣ ተው። ይኸውልህ እኔ ሚስቴ በአደጋው አይኗን ብቻ አይደለም ያጣችው፣ አንድ ነገር ጎሎብኛል። ተው እባክህ። ማለት ውስጤን እንዲከፋኝ አታድርገኝ። ምን ማለት ነው? አይኗን በአደጋው አጣች እንጂ ሌላ ነገር ምን የቀረ ነገር አለ እንዴ? ሞክረው አለለ ሚስቴ ናት። ምን አድርግ ነው የምትለኝ አንተ ሰውዬ? እባክህ እኔ አሁን እጅ ከፍንጅ ስለያዝኩ እቺን ሰበብ አድርገህ እየዋሸኝ ነው ያለው። እኔማ እጅ ጠይቃታለሁ አይደል? ቁጭ በል። ምኑን ነው የምንጠይቃት? ቁጭ በል። ያው አንቺና እሱ የባልና ሚስት ወጉንታችኋል ወይ? በአደጋው ነገር የተፈጠረ ነገር አለ ወይ? የጠፋ ነገር አለ ወይ? ኧረ አይኔ ጥፋ ይበል መድኃኒዓለም። አሁን ይሄ ይጠየቃል? እንዲህ ብለህ አሁን ፍረታ ግን ተጠይቃታለህ? ቆይ አንተ ምንድን ነው ችግርህ? ዝምድናው ለእኔ ነው። ዝምድናህ ለእኔ ከሆነ አርፈህ ቁጭ አትል? ምንድን ነው ችግር? እና ዝምድናው ለአንተ ከሆነ ብልግናህን እኔ መደገፍ አለብኝ እንዴ? አልጨረስኩም። አንተ ውይ ማሬ፣ ወገኛ፣ ሰራተኛ፣ ቀማኛ፣ ጉረኛ፣ ምን አይነቱ ባለጌ ነው ባካችሁ! እንዴ እንዳለ ቡዳ እንደበላው ሰው ብቻህን ያስለፈልፍ ጀመረ። ባክሽ መቀባጠሩን ተይና የምጠይቅሽን ጉዳይ ሁሉ ትነግሪኛለሽ። የስንት ብር ጥያቄ ነው? ይኸውልሽ ብለሽ አትሞላፈጭ እሺ? የምጠይቅሽን ጥያቄ ትመልሽልኛለሽ። እዚህ ቤት ለመሆኑ ስንት ማወራ ነው ያለው? ማለት ሚስት ወይ ለዚህ ቀላል ጥያቄ ነው እንዴ እንደዚህ ነፍስ የምታስጨንቃት? ደግሞ እንደዚህ በቦዲና በቁምጣ ሆነሽ ልክ የቡና ቤት ሰራተኛ እኮ ነው የምትመስዪው። ለመሆኑ የትኛዋ ቤት ሰራተኛ ናት እንደዚህ ቦዲ አድርጋ ቁምጣ አድርጋ ጥፍሯን አሰርታ ፀጉሯ እንደዚህ አድርጋ ያባወራ ጭን ላይ ቁጭ ብላ ምን ተመተለው? ለመሆኑ እያደረግሽ ያለሽው ነገር ቅጣት እንዳለው በወንጀል አታውቂም? ወንጀል እንደሆነ ባላውቅም ዋሴ እንደዚህ ካለበሽ አለኝ እንዴ? እሱ ነው እንደዚህ ልበሽ ያለሽ? አዎ የሆነ ረጅም ልብስ ለብሰሽ ሻሽ አድርገሽ ምናምን ስትጎተች እንዳለሽ ብሎ እነዚህ ልብሶች ገዛልኝ። ጉድ መገዛት ላይ እንደርሳችሁልኛል። እንግዲህ አጠገቤ ይሁን ያለው ነገር ይሄ ነው። ትዳር የተከበረ ተቋም እንደሆነ
በደስታም በመከራ መለየት የሌለው ኃላፊነትና መስዋዕትነትን የሚጠይቅ ነገር እንደሆነ ነበር የማውቀው። እሺ አሁን ምንድን ነው የማደርገው? ምንድን ነው ማድረግ ያለብኝ? አረ ፍረዱኝ እናንተ እስኪ። እንዴ አጠገቤ እኮ ነው ይሄ ሁሉ ነገር እያደረገ ያለው። አሁን እኮ በሱ ቤት እኔማ ላይ መስሎታል። ይሄ ውሻ እና ያው እንደነገርኩሽ የመኪናውን ኢንሹራንስ ጉዳይ ኦልሞስት እየጨረስን ያለ ነው እና በቅርቡ ይነግሩኛል ያለውን ሀሳባቸውን የመጨረሻውን ሀሳብ ማለት ነው። መልካም እና ጥሩ እየሄደ ነው ልልሽ ፈልጌ ነው። በጣም ቆንጆ ነው፣ በጣም ቆንጆ ነው። እንዲህ ያው ያንተ ስራ ቢሆንም ሁሉም ነገር እዚህ ላይ እጅ መግባት ስላለበት ምንም አይነት የሚያስፈልጉ ነገሮች ካሉ ለመንገድ ወደ ኋላ እንዳትል። አይ ምንም ችግር ነገር የለም። እንደውም ያንቺ ብርታት ብዙ ጠቅሞናልና በዚሁ በብርታትሽ ደግሞ እየቀጠልሽ ከሄድን ብዙ ነገሮች እናገኛለን። ጥሩ ነገሮች ይሳካሉ። እንደ እግዚአብሔር ፈቃድ። መልካም። እቺ ነገር ግን እንዴት ናት? አልከበደችሽም ማለት? ቶሎ ነው የለመድሻት? ምን ነው ከባድ ነው። እቺ የምትጻፍባት ነገር ምንድን ነው ስሟ? ብሬሏ ነው? ብሬል ምናምን እኔ የምትከብድ እኮ ነው የሚመስለኝ። በነገራችን ላይ እንዲህ አይነት ነገሮች ለማያዩ ሰዎች ብቻ ሲሆን የሚያዩ ሰዎችን ቢማሩ ጠቃሚ ነው ብዬ አስባለሁ። እንዲያውም አንተ ከሰዎች ጋር ባለ ግንኙነት እንደዚህ አይነት ነገሮችን ብትማር ቆንጆ ነው። ነው የምልሽ። አንድ ነገር እጠይቅሻለሁ እኮ እያልኩኝ ትንሽ ፈራሁ። እንሺ ምንድን ነው? እንሺ እኔ እናንተ መሀል የሚያስፈራ ጉዳይ አለን እንዴ? ምንድን ነው? አሚን የገንዘብ ኢሹ ነው ወይስ? አይ የገንዘብ ጉዳይ እንኳን አይደለም። እና ምንድን ነው? እኔ እናንተ ጉዳይ የሚያስፈራ ነገር አለ ብዬ አላስብም። አይ ማለቴ በአደጋው ሰዓት ላይ ከእይታ ማጣት በቀር ሌላ ያጣሽው ነገር አለ እንዴ? እግዚአብሔር ይመስገን በአደጋው ከዓይኔ ብርሃን በስተቀር ያጣሁት ነገር የለም። አንተ ግን ለምንድን ነው ይሄን ጥያቄ ጠየቀኝ? አይ ያው ተመስገን ነው በእርግጥ ከዛ ውጪ ጉዳት አለመድረሱ እግዚአብሔር የተመሰገነ ይሁን። ያው ግን ከዋሴ ጋር ባላችሁ ግንኙነት ማለት ያው የትዳር ወጉ አለ አይደል? ያው እቺም የፍቅር ግንኙነቷ ምናምን እንደው ብዬ እኮ ነው እንድሽ ለማለት የፈለከው ነገር በደንብ ገብቶኛል። ኤኒዌይ ሁላችንም መልካም ጎን እንዳለን ሁሉ እያንዳንዳችን መጥፎ ጎንም ያለው ፓርት አለን፣ ድክመታችን ማለት ነው። ያ ድክመታችን ደግሞ የኛ የራሳችን አጥፊ ነው ብዬ ነው የማስበው። አጥፊነታችንማ እንኳን ከሰው ከእግዚአብሔርም እየለየን አይደለ? እናት ነው። ያው አንቺ ብዙ ነገር ጥረሻል፣ ብዙ ነገር አድርገሻል እና ደግሞ የሰው ልጅ ፍላጎትን ለማርካት ብዙ ርቀት ብትሄድም ላይሟላ ይችላል። እሱን ሐሳብ ያርገክ ነው የምትኖረው። አይ ያው አንቺ እኮ የተሻለሽን ነገር እኮ ብዙ ነገር አድርገሻል እኮ። ባለቤትሽም ቢሆን እሱ ደህና ሰው ነው፣ ጥሩ ሰው ነው። ያው እስከማውቀው ያው እንዳልኩ ነው፣ በድክመታችን ልክ ነው የምንሸነፈው። በነገራችን ላይ እንድሽ መልክ ጥቁርቁር ያለ ሰውነትክም ቀነስክ። በሰላም ነው? ምን ጠቆርክ? አይ ጠቆርክም የዋሲው ነው አይደል? ዝም ብሎ እያመጣ የሚነግርሽ። እኔ ትንሽ ስራ በዛችብኝና ወዲያ ወዲህ ስል እንደው ፀሐይም ስለነበር ነው እንጂ ያን ያህል እንኳን አልጠቆርኩም። ደህና ነኝ እባክሽ። እውነት ለመናገር እንድሽ ተነስቼ ካልጋዬ ላይ ስራመድ እንዳጋጣሚ አደናቅፈኝ ወደኩ እና በዛ አጋጣሚ የዓይን ብርሃን የተመለሰ ለኔም ራሱ ማመን ከብዶኛል። እንዴ ያየው ነኝ እኮ ያልሻለሽ። ኦፍኮርስ ይሄማ የሁላችንም እኮ ምኞት እኮ ነው። ብታይ ደስ ይለናል እኮ እንደው አሁን አንቺ ጓጉተሽ ነው እንጂ እንደሽ ተቀልጅብኛለሽ። ሰው መቼም በራሱ ይቀልዳል። እንድሽ በነገራችን ላይ ለማንም ሰው አልተናገርኩም። አንተን ብቻ ነው አሁን እያናገርኩ ያለሁት። እንድታምን የለበስከው ነጭ ሸሚዝ ነው ቡኒ ሱሪ ነው ያደረከው። አያ ማይ ጀመር ያለው እንድሽ አዎ በጣም ደስ ነው እኮ የሚለው። ኧረ ደስ ይላል። ለማንም አልተላክ። አዎ ደስ ይላል። ዳና ደስ ይላል። ይሄሽ ነው የኔ ቆንጆ። ስንት ጊዜ ሆነ እንደዚህ ቁጭ ብለን ፊልም ካየን እንኳን
በእርግጥ ረጅም ጊዜ ሆኖ ሊሆን ይችላል። ግን ደግሞ ፊልሙን ደጋግሜ እንዳየሁት ታውቃለህ። እና ደግሞ ዛሬ እንድናየው የፈለኩበት ምክንያት አለኝ። ቆንጆ ነው። እኔ የምልህ ግን ዋስዬ እስቲ ንገረኝ። ምን ልንገርሽ? ምን ያህል ነው የምትወደኝ? ማለት ለእኔ ያለ ስሜት አሁን ላይ ምንድን ነው? ምን ያህል ቦታ አለኝ ለአንተ? ማወቅ ፈልጋለሁ። የኔ ቆንጆ ምን ያክል እንደምወድሽ፣ ምን ያክል እንደማፈቅርሽ በቃላት መግለጽ ብችል ኖሮ ደራሲ አልሆንም ነበር። ማመጣላችሁ ነገር አለ ልተኛ ስለሆነ። አይ እኔ ምንም አልፈልግም ማሪ። እኔ ምንም አያስፈልገኝም ማሪ። ቀጥሽ ተኝ። የኔ ቆንጆ ወይ እንደነገርኩሽ ነው። ላንቺ ያለኝን ፍቅር፣ ላንቺ ያለኝን መታመን ባጣረበት ደስ ይለኛል። በጣም ነው የምወድሽ። እሺ እወዳለሁ። በቃ ከመኝታ ቤት ስልኬን ረስቼ ስለመጣሁ ይዤ ልምጣ። እሺ ትንሽ ደቂቃ ብቻ እንዳትቆይ አደራ። አልቆይም የኔ ቆንጆ። እሺ ቶሎ ና። እሺ ፊልም እንዳለ ቪዲዮውን በሙሉ ልኬልሃለሁ። የክሱን ፕሮሰስ ነገውን ጀምረህ እንድታሳውቀኝ ጊዜ እንዳታስቆጥር። ደህና ደህና